የኢትዮጵያ አፍላ ወጣቶችና ወጣቶች ጤና ካውንስል ከተመሰረተ ጊዜ ጀምሮ ላለፉት 5 ዓመታት ፎረም ሲካሄድ እንደነበር ይታወቃል። ይህ ፎረም በጤና ሚኒስቴርና አጋሮቹ ትብብር ሲዘጋጅ የነበረ ሲሆን ወጣቶቹ ከባለድርሻ አካላት ጋር በማገናኘት በጉዳዮቻቸው ዙሪያ የሚመክሩበት እንዲሁም ትርጉም ያለው የወጣቶች ተሳትፎን የሚያረጋግጥ ነበር። ዘንድሮም ለስድስተኛ ጊዜ ስድስተኛው የኢትዮጵያ አፍላ ወጣቶችና ወጣቶች ጤና ፎረም ለማካሄድ በዝግጅት ላይ እንገኛለን። ከዚህ ፎረምም የምንጠብቃቸው ብዙ ውጤቶች አሉ። በዚህ በስድስተኛው የአፍላ ወጣቶችና ወጣቶች ጤና ካውንስል ፎረም እንደ አንድ ወጣት የምጠብቀው ነገር ምንድነው? የሄዱበትን ሂደት ከአንድ ጀምሮ እስካሁን የመጣበት ሂደት አለ። እኛ ከተሳተፍንበት ቀን ጀምሮ ደግሞ ለውጥ እየተገኘ ከቀን የተሻለ ነገሮችን እያካሄድን እንገኛለን። በዚህም ወጣቶች በደንብ ትርጉም ባለው መልኩ ተሳትፈው እንዲሰሩ መድረኩን ሙሉ በሙሉ የራሳቸው እንዲያደርጉና የሰሩትን ስራዎች የሚጠይቁትን ጥያቄዎች በሙሉ ተገቢውን ምላሽ የሚያገኙበት ፎረም እንደሚሆን እጠብቃለሁ። ከስድስተኛው የኢትዮጵያ አፍላ ወጣቶችና ወጣቶች ጤና ካውንስል ፎረም ላይ የምጠብቃቸው ነገሮች ቢኖሩ በአምስተኛው ፎረም ላይ ቃል የተገቡ ነገሮች በስድስተኛው ዙር ላይ ተፈጽመው እንደማገኝ እጠብቃለሁ። አዝናኝና አስተማሪ የሆኑ ብዙ ነገሮች ይኖራል ብዬ እጠብቃለሁ። ከስድስተኛው አፍላ ወጣቶችና ወጣቶች ጤና ፎረም እኔ የምጠብቀው በመጀመሪያ ከብዙ ክልሎችና ብሔር ብሔረሰቦች የተውጣጡ ወጣቶችን ያሳተፈና ከነሱ ጋር ጥሩ ትውውቅና ግንኙነት ይኖረናል ብዬ እጠብቃለሁ። በተጨማሪም መንግስታዊ የሆኑና መንግስታዊ ያልሆኑ ድርጅቶችን የምናገኝበትና ከነሱ ጋር ጠንከር ያለ ሊንኬጆችን የምንፈጥርበት ይሆናል ብዬ እጠብቃለሁ። ከዛ በሶስተኛው ደግሞ እኛ ሪፕሬዘንት አድርገን የኤዋይኤች ካውንስል ሜምበሮችም ሌሎችም ተጋባዥ ወጣቶችም ሪፕሬዘንት አድርገው የመጡባቸውን ወጣቶች ድምጾች የሚመለከተው አካል የምናሰማበትና ተገቢውን ምላሽ የምናገኝበት መድረክ ይሆናል ብዬ እጠብቃለሁ። አመሰግናለሁ።